ሰላም ሰላም የቻናላችን ቤተሰቦች እንዴት ሰነበታችሁ? ዛሬም እንደተለመደው የሳምንቱ አበይት ክንውኖችን ይዘን ተከስተናል። አብራችን ሁኑ። በመጀመሪያ የምናገኘው የቴዲ አፍሮ እንደገና መመለስ ነው። ቴዲ አፍሮ እንደገና በጣፋጭ ዘፈኖቹ በዓሉን ሊያደምቅልን ያሰበ ይመስላል። ከ1994 ዓ.ም ጀምሮ ትዝታን እየጫሩ በፍቅር ዓለም የሚያስወኙ በአገር ፍቅር የሚያስከንፉ ፈጣሪ ጥበቡን ያሳረፈባቸው የተባሉ ገጸ ባህሪያት በአእምሯችን የሚያስሉ በአጠቃላይ ጆሮአችንን በማያስደነቁሩ ቅመም ሙዚቃዎችን የሰጠን ቴዲ አፍሮ አሁን ደግሞ ለአራት ዓመታት ያህል የለፋበትን ኢዮሪካ የተሰኘ አልበም ጀባ ሊለን ነው። ከቴዲ አልበም በላይ በጣም የሚያጓጓው ነገር ደግሞ ለቴዲ አፍሮ አልበም ሙሉ አቅሙን የተጠቀመው ወጣቱ በረከት አቅምም ለመስማት ህዝቡ የጓጓ ይመስላል። ይህ ወጣት በረከት ተስፋዝጊ ይባላል። የዘር ግንዱ የሚመዘዘው ከድሮ የኢትዮጵያ ግንድ አሁን ደግሞ የባህር ማዶ የሆነችው ኤርትራ ይመዘዛል። ይህ ወጣት ከሩቅ ሲያዩት እንኳን የቴዲ አልበም ይቅርና የነ እከሌ የህዝቡ ጆሮ ያደነቀሩ ጠላዘው የሚደፍር አይመስልም። ሆኖም የንጉሳችን ምርጫ ሆነና ከኢዮሪካ 9 ያህሉ ዘፈኖች አቀናብሮለታል። በረከት ከአምለሰት ጋር ዘለቅ ያለ ቆይታ ያደረገ ሲሆን በዚህ ሳምንት ከቴዲ ጋር ትውቃቸው የጀመረው የጓደኛው ስቱዲዮ ሲሆን ጊታር ሲጫወት አይቶት አድናቆት እንደቸረው ይናገራል። ቀጥሎም የቴዲ አልበም ለመስራት ተመርጦ ስራው ለመጀመር 1 ዓመት እንደፈጀ የተናገረው በረከት የቴዲን ጸባይ ችሎ አልበም መጨረስ አደጋች ነው ብለዋል። ምክንያቱም በሚሰራው ስራ ቴዲ አይረካም፣ እንደገና መስራት ልማድ ነው ይላል በአድናቆት በረከት ስለ ቴዲ ሲቀጥል በቀልድ አዋስቶ የምቾት ቦታ መፍጠሩ ለሚሰራቸው ስራዎች የተዋጡለት እንዲሆን ረድቶታል ብለዋል። ሲቀጥልም ቴዲ እንዴት አንተን መረጠህ ተብሎ ለተነሳለት ጥያቄም በረከት ሲመልስ ቴዲ እኔ ጋር ያየው የራሱ ምርጥ የሚለው ነገር ይኖራል ብሏል በፈገግታ። እዚህ ላይ ቤተሰቦቻችን እኛም እንደ ከሽከሽ ሚዲያ የምናወራው እውቁ ቴዲ አፍሮ እውቅናው ያለው ተቀባይነት ማጣት አይፈልግም። በዝና ያለው ሰው ነው። ለዚህም በጣም አንጋፋ የሙዚቃ ሰዎች ላይ ሄዶ የትም መስራት ይችላል። ገንዘብም አቅምም ያለው ሰው ነው። ግን ቴዲ የመረጠው ታዳጊዎችን ለማገዝና ለማባረታታት የሄደው ርቀት መልካም ልብና ቀን አስተሳሰብ እንዳለው ያስታውቃል። እኛም ጓጉቶናል። ኢዮሪካ እየጠበቅን ነው። ለበረከትና ለቴዲ መልካም እድል እንላለን። ሌላኛው በዚህ ሳምንት ከፍተኛ አነጋጋሪ የነበረው ጉዳይ የአቤል ሙሉጌታ ዘፈን ማቆም ነው። እንግዲህ ብዙ ጊዜ ሰው በሚያምንበት ሃይማኖት ፈጣሪውን እያመሰገነ ዓለማዊ ህይወቱ መግፋት የተለመደ የሁልጊዜ የሁላችንም ክንውን ነው። ከዚህ አልፎም በትምህርት አሊያም በማንበብ የቀየርኩት አስተሳሰብ አለኝና ሃይማኖቴን እቀይራለሁ ካልክም የኛይቱ ኢትዮጵያ መብታት አትነፍግም እንደሚታወቀው ማለት ነው። እኛ ሀገር ስትመጣ ሃይማኖት የመቀየር ሙሉ የዲሞክራሲ መብትን የተጠበቀልህ ነው። ወደ ተቻለው ላልከው ሃይማኖትን መሄድ ትችላለህ። ታዲያ ይህ ያነሳንበት ሰሞኑን በማህበራዊ ሚዲያ አነጋጋሪ የነበረው ዘፋኝ አቤል ሙሉጌታ ነው። ዘፈን ማቆሙን የተናገረበት ሁኔታ በብዙዎች ዘንድ ተቃውሞ ገጥሞታል። አቤል በተለይም በመጀመሪያ 2000 ዓመተ ምህረት ላይ በለቀቃቸው ነጠላ ዜማዎችና ቀጥለውም በሰጠን አልበም ከፍተኛ ተቀባይነትና አድማጭ የነበረው ወጣት ድምፃዊ ነው። አሁን የውሳኔው ውሳኔ ግን መብቱ ቢሆንም የፈለገው ሃይማኖት የመከተል ሙሉ መብት አለው። አንድ ሰው በነበረበት ስራ ላይ መሳለቅ ግን አስቸትቶታል። በዚህ ጉዳይ ላይ ብዙዎች አስተያየታቸውን እያስቀመጡ ሲሆን ከቅርብ ጊዜ ወዲህ አቤል የሚሰራቸው ስራዎች እዚህ ግቡ የሚባል ስላልሆኑ የነበረው ስምና ዝና እየቀዘቀዘ በመምጣቱ በብስጭት የወሰነው ውሳኔ መሆኑን ያስረዳሉ። ማለት የግል ትንታኔያቸው ነው የሚያስቀምጡት ሰዎች ማለት ነው። ሌሎቹም ይቀጥላሉ። ሃይማኖት መቀየሩ መብቱ ቢሆንም ሆኖም የነበረበት ዓለም ቤተሰቡ ያስተዳደረበት ህይወቱን የመራበት አቤል መሆኑን የኢትዮጵያ ሕዝብ ሊያውቀው የቻለው በዘፈኖች ነው። እውቅና የሰጠው ሙያው እስከሆነ ተመሰጋግኖ እንደ ቀደሞቹ ዘፋኞች ቢለያይ ለሰውም ለፈጣሪውም አሪፍ ነበር ይላሉ። አሁን እኮ ዘፈን አቁመው ወደ መንፈሳዊ ህይወት የገቡ ነዘሪቱ አሉ፣ ነጥብ ወርቅ ያሉ
ይችላሉ። ሌሎች ታዋቂ ዘፋኞች አሉ። ሆኖም እንደዚህ በነበራቸው ሙያ የተሳለቁ አይመስለኝም። የሆነ ጊዜ ላይ ዓለማዊ ስራቸው ሲያስኬዱ ነበር። ሲገባቸው ገብቶናል ባሉበት ሰዓት ወደ ሃይማኖታዊ አገልግሎታቸው ሂደዋል። ስለዚህ ህዝቡም ተቃውሞ የተቀሰቀሰበት ምክንያት በዚህ ይመስለኛል። ከዚህ ቀደም ድምፃዊው ማለት አቤል ሙልጌታ ዘፈን አቅሞ ወደ ወንጌል ቤተክርስቲያን ገብቶ የነበረ ቢሆን ራሱ አሳውቀውን ነበር። ብዙም ሳይቆይ ግን ወደ ዓለማዊ ህይወቱ ተመልሶ እንደነበር የቅርብ ጊዜ ትውስታችን ነው። ብዙዎች ሲያወሩ በዚህ ሳምንትም የሰማሁት እንደገና ከ2 ወር ስለምትመለስ ብዙ አታውራ የሚሉ ትችቶችም ኮሜንቶች ላይ እያነበብን ነበር። እዚህ ላይም የከሽከሽ ሚዲያ መልእክት የሚሆነው የግል አስተያየታችንን የግል አስተሳሰባችንን በስሜት ሆነን ባናጋራ፣ በተለይም ደግሞ በእውቅና ያለን ሰዎች የሚከተለን የሚሰማን ብዙ ሰው ስላለ የማህበረሰቡ ስሜትን ባንጎዳ ባዮች ነን። እንግዲህ የከሽከሽ ኢንተርቴይንመንት ተከታታዮቻችን ቤተሰቦቻችን ሰብስክራይብ እያደረጋችሁ ቤተሰቦች ስለምትሆኑ በጣም ምስጋናችን ከፍ ያለ ነው። መልካም የትንሣኤ ሳምንት እንመኛለን። ቀጣይ በሞቅ ባሉ ሳምንታዊ አዳዲስ ነገሮችን እንመጣለን። መልካም በዓል